ሰላም ሰላም የተወደዳችሁ ተማሪዎቼ፣ ይህ ዳጊ ቲዩብ ነው። ባዮሎጂን ከዳጊ ጋር። በዛሬው ክላሳችን የኢንዛይምን ፓርት 3 የመጨረሻውን ፓርት እንማራለን። በዚህ ሴሽን ይህን ጥያቄ በመጠየቅ እንጀምራለን። Why do enzymes need a cofactor? ተማሪዎች ከዚህ በፊት እንዳነሳ ነው ኢንዛይሞች ግሎቡላር ፕሮቲንስ ናቸው ብለን ግሎቡላር ፕሮቲንስ ማለት ተርሸሪ ስትራክቸራቸው ቦል ሼፕድ ግሎብ ሼፕድ ነው ብለን ግን ደግሞ አንዳንዴ ፕሮቲኑ ብቻውን ኢንዛይማቲክ ፈንክሽን ለመወጣት አይችልም። ሌላ አጋር ይፈልጋል። ይህ ኢንዛይሙ ፈንክሽናል እንዲሆን የሚያደርገው አጋር ኮፋክተር ተብሎ ይጠራል ማለት። ስለዚህ ኮፋክተር ያለው ኢንዛይም ሆሎ ኢንዛይም ወይም ሙሉ ኢንዛይም ይባላል። ሆሎ ኢንዛይም ሁለት ነገር ኮምፖነንት፣ አንደኛው አፖ ኢንዛይም ነው ፕሮቲኔስ ፓርቱ፣ እና ደግሞ ኮፋክተር ነን ፕሮቲኔስ ፓርቱ። የሁለቱ ድምር it is termed as ሆሎ ኢንዛይም ነው። ኦልሬዲ አፖ ኢንዛይምን ከበር አድርገናል። ፕሮቲኔስ ፓርቱን ግሎቡላር ፕሮቲን ነው፣ ስፔሲፊካሊ ሼፕድ አክቲቭ ሳይት አለው፣ አክቲቭ ሳይቱ ላይ ሰብስትሬቱን ባይንድ ያደርጋል ብለን ኦልሬዲ አይተናል። ይሄንን ፕሮቲኔስ የሆነው ኮፋክተር ምንድን ነው ይላውን ስናይ ይሄንን ፕሮቲኔስ ኮፋክተር ከሁለት ነገሮች ሊሰራ ይችላል፣ ወይ ከኦርጋኒክ ወይ ከኢንኦርጋኒክ። ከኦርጋኒክ ከተሰራ ኮኢንዛይምስ ይባላሉ እነዛ ኦርጋኒክ ኮፋክተሮች። ኢንኦርጋኒክ ከሆነ ደግሞ ሚነራልስ ናቸው የሚሆኑት ማለት ነው። ናው ኮኢንዛይምስ are cofactors composed of organic molecules ብለን ማንሳት እንችላለን ማለት። ተማሪዎች እንደምናውቀው ኦርጋኒክ ሞለኪውልስ ስንል ካርቦሃይድሬትስ አሉ፣ ሊፒድስ አሉ፣ ፕሮቲንስ አሉ፣ ቫይታሚንስ አሉ። እዚህ ጋር ኮኢንዛይም ሆነው የሚመጡት ኦርጋኒክ ሞለኪውሎች ቫይታሚንስ ናቸው ማለት ነው። ስለዚህ ምሳሌ እስቲ እንይ፣ የኮኢንዛይሞችን ምሳሌ እንይ። አንደኛው ናድ ነው፣ ሌላኛው ፋድ ነው። ናድ የምንለው አን አብሪቬሽን ኒኮቲናማይድ አዴኒን ዳይኒክሎታይድ ማለት ነው። ፋድ የምንለው ደግሞ ፍላቪን አዴኒን ዳይኒክሎታይድ። ሁለቱ ናድም ፋድም ኮኢንዛይሞች ናቸው። በውስጣቸው የያዙት ቫይታሚን ምንድን ነው ብለን ስናይ ናድ የሚይዘው ቫይታሚን ኒያሲን ይባላል። ፋድ የሚይዘው ደግሞ ሪቦፍላቪን ይባላል። እዚህ ጋር ተማሪዎች ለምሳሌ ናድን እንደ ኮኢንዛይም የያዙ ኢንዛይሞችን ስንል ኦክሲዶ ሪዳክቴዝ ኢንዛይሞች ናድና ፋድን ይዘው እናገኛለን። እንዳትረሱ ናድና ፋድ ግሬድ 12 ኢነርጂ ትራንስፎርሜሽን ላይ ፕሮቶን አክሰፕተርስ ተብለው ስንማር ታያላችሁ። እነዛ ሁለቱም ኮኢንዛይሞች ናቸው ማለት ነው። ሌላው ሚነራል አይኖች ሊሆኑ ይችላሉ ኮፋክተሮች። ሚነራልስ እንደምናውቀው they are inorganic። ምን አይነት ሚነራል አይን ስንል ዚንክ ሊሆን ይችላል፣ ኮፐር አይን ሊሆን ይችላል። ዚንክ አይንስ ኦር ኮፐር አይን። ለምሳሌ ዚንክን እንደ ኮፋክተር የያዙ ኢንዛይሞች ካርቦኒክ አንሃይድሬዝን ማንሳት እንችላለን፣ አልኮል ዲሃይድሮጂኔዝን ማንሳት እንችላለን። ኮፐርን ደግሞ የያዘው ሳይቶክሮም ኦክሲዴዝን ማንሳት እንችላለን። ስለዚህ እነዚህ አሁን ያየናቸው ኮፋክተሮች ናቸው ማለት ነው። ኦርጋኒክ ከሆኑ ኮኢንዛይምስ ይባላሉ፣ ቫይታሚኖች ናቸው። ኢንኦርጋኒክ ከሆኑ ደግሞ እንደ ኮፐር፣ እንደ ዚንክ፣ እንደ አይረን ያሉ ሚነራሎች ናቸው ማለት ነው። ቀጥለን የምናየው ፋክተርስ አፌክቲንግ ኢንዛይም አክቲቪቲ ነው። The turnover rate of an enzyme is affected by different factors affecting enzymes. የመጀመሪያው ፋክተር ቴምፕሬቸር፣ ሌላኛው ፋክተር pH ነው።
ሶስተኛው ፋክተር ሰብስትሬት ኮንሰንትሬሽን ነው። አራተኛው ፋክተር the presence or absence of inhibitors ነው ማለት ነው። Let's talk about effect of heat on enzyme activities. How hot must it be ብለን እንጀምራለን። ኦፕቲመም ቴምፕሬቸር ስንት ነው ሚለውን አይተን እንጀምራለን። When temperature rises normally in a given system, kinetic energy of molecules will increase. Kinetic energy means energy due to motion. ካይኔቲክ ኢነርጂ ናቸው ይጨምራል። ካይኔቲክ ኢነርጂያቸው በመጨመሩ የተነሳ ሁለት ኢፌክት እንጠብቃለን ከኤንዛይም ጋር በተያያዘ። የመጀመሪያው ፍሪ ፓርቲክልስ ኢን ዘ ሲስተም ሙቭ አራውንድ ሞር ኩዊክሊ። ፍሪ ፓርቲክልስ ስንል ኤንዛይሞቹም they move around more quickly and the substrates also move around more quickly. እነዚህ ሁለት ነገሮች ይሆናሉ ማለት ነው። ይሄ the fact that kinetic ኢነርጂያቸው በመጨመሩ የተነሳ ሲስተም ውስጥ ኤንዛይሞቹም ሰብስትሬቶቹም በፍጥነት ሙቭ ማድረጋቸው የሚያመጣው ኮንሲኩዌንስ ምንድነው? This increases the probability that the substrate particles will collide with their respective enzymes. ሰብስትሬቶቹና ኤንዛይሞቹ ኮላይድ የማድረግና ኤንዛይም ሰብስትሬት ኮምፕሌክስ የመፈጠሩን እድል ይጨምራል። ስለዚህ ይሄ ቴምፕሬቸር በመጨመሩ የተነሳ ካይኔቲክ ኢነርጂ ጨምሮ ፓርቲክሎቹ ቱ ቢ ስፔሲፊክ ሰብስትሬቱና ኤንዛይሙ ሲስተም ውስጥ ቶሎ ሙቭ ማድረጋቸውና ኮላይድ የማድረግን ኤንዛይም ሰብስትሬት ኮምፕሌክስ የመፍጠር እድላቸውን መጨመሩ ለኤንዛይም አክቲቪቲው ፖዚቲቭ ፋክተር የኤንዛይም አክቲቪቲውን ይጨምረዋል ማለት ነው። or it increases rate of reaction. ሁለተኛው ኢፌክት ስናይ particles within the molecule vibrate more energetically. እዚህ ጋር ተመልከቱ። ሞለኪውሉ የተሰራባቸው ፓርቲክሎች አሉ። እነዚህ ፓርቲክሎች they are found held by bonds ማለት ሞለኪውል ውስጥ በቦንድ ተይዘው ነው ያለው። so freely move ማድረግ አይችሉም፣ ግን እዛ ሆኖ ምን ያደርጋሉ? ቫይብሬት ማድረግ ይጀምራሉ ማለት ነው። ይሄ ምን አይነት ተጽዕኖ አለ ስንል this puts strain on the bonds that holds the atoms in place. እነዛ ፓርቲክሎች እዛ ቫይብሬት ማድረጋቸው የያዛቸውን ቦንድ ያስጨንቀዋል ማለት ነው። ያ ማለት ቫይብሬት አረጉ ማለት ቦንዱን ለመስበር እየሞከሩ ነው ማለት ነው። ስለዚህ በዚህ የተነሳ bonds begin to break, and in the case of enzymes the shape of the molecules and the active site in a particular begins to change. ስለዚህ ፓርቲክሎቹ ቫይብሬት በማድረጋቸው የተነሳ ኢንዛይሙ ላይ ስናተኩር ኢንዛይሙ አክቲቭ ሳይት ላይ ያሉት ፓርቲክሎች እንደዛ ቫይብሬት ሲያደርጉ አክቲቭ ሳይቱን ሆልድ አድርጎት የነበረው ቦንድ መሰበር ይጀምራል። ይሄ ሁሉ በምን መጣ? ቴምፕሬቸሩ በመጨመሩ የተነሳ beyond the optimum። ይህ ሲሆን አክቲቭ ሳይቱ ሼፑን ያጣል። በዚህ ሰዓት ኢንዛይሙ ምን ሆነ እንላለን? ዲኔቸርድ ሆነ እንላለን። ዲናቹሬሽን ይካሄዳል። ኔቸሩን አጣ። አክቲቭ ሳይቱ ሼፑን አጣ። ሼፑን አጣ ማለት ኢት ኖ ሞር ባይንድስ ሰብስትሬት ሰብስትሬቶችን ባይንድ ማድረግና ሪአክሽንን ካታላይዝ ማድረግ አይችልም። አሁን እዚህ ጋር ሁለት ነገር አለ ማለት ነው። ቴምፕሬቸር በመቀየሩ የተነሳ የመጡ ሁለት ተጽዕኖዎች አሉ። የመጀመሪያው ፖዚቲቭ ነው። ፓርቲክሎች ቶሎ ሙቭ ያደርጋሉ። ኢንዛይሞችም ሰብስትሬቶችም ኢንዛይም እና ሰብስትሬቶች ኮላይድ የማድረግና ኢንዛይም ሰብስትሬት ኮምፕሌክስ የመፍጠር እድላቸውን ጨመረ። ይሄ ፖዚቲቭ ሪአክሽኑን ያፈጥነዋል። ኔጌቲቭ ደግሞ ፓርቲክሎቹ እዛው ቫይብሬት በማድረጋቸው የተነሳ ፓርቲኩላርሊ የኢንዛይሙ አክቲቭ ሳይት ላይ ያሉት ይሄ ሆልድ ያደረጋቸውን ቦንድ በመስበር ኢንዛይሙ ሼፑን እንዲያጣና ዲኔቸርድ እንዲሆን በዚህም የተነሳ ኢንዛይሞች ከስራ ውጪ እንዲሆን ያደርጋል። አሁን ይሄኛው የመጀመሪያ ኢፌክት ኢንዛይም አክቲቪቲውን ሲጨምር፣ ይሄኛው ሲቀንስ ኢፌክቱ ምንድነው የሚሆነው?
በመጀመሪያ እዚህ ጋር ፒክቸሩ ላይ እንደምታየው ከኦፕቲመም ቴምፕሬቸር ቴምፕሬቸሩ ከ0 ዲግሪ ሴልሺየስ እየጨመረ ሲሄድ የመጀመሪያው ኢፌክት ፖዚቲቭ ኢፌክቱ ነው ከኔጌቲቭ ኢፌክቱ የሚበልጠው። ኦፕቲመም ቴምፕሬቸር ላይ ሲደርስ ኔጌቲቭ ኢፌክቱ እና ፖዚቲቭ ኢፌክቱ ሞር ኦር ሌስ ባላንስ ያደርጋል። ከዛ በኋላ ኔጌቲቭ ኢፌክቱ ኢንሃንስ ያደርጋል ማለት። ኔጌቲቭ ኢፌክቱ ማለት ምን ማለት ነው? የፓርቲክሎቹ ቫብሬት ማድረግ እና የቦንዶቹ መሰበር፣ የኢንዛይሞቹ ዲኔቸርድ መሆን። በዚህ የተነሳ የኢንዛይሙ አክቲቪቲ ምን እያደረገ ይመጣል? ዲክላይን እያደረገ ይመጣል ማለት። ስለዚህ ቢዮንድ ዘ ኦፕቲመም ቴምፕሬቸር ራይዝ ማድረጉ የኢንዛይም አክቲቪቲ ላይ ኔጌቲቭ ኢፌክት ነው። ይሄ ኦፕቲመም ቴምፕሬቸር ለምሳሌ ለሰው ስናየው 37 ዲግሪ ሴልሺየስ ሆኖ እናገኘዋለን። ስለዚህ this is the effect of temperature on enzyme activity. So optimum temperature ምንድነው እንላለን? The temperature at which the two effects just balance each other. ሁለቱ ኢፌክቶች ባላንስ የሚያደርጉበት optimum temperature of the enzyme ይባላል። Any further increase beyond the optimum temperature increases the enzyme denaturation, and this will overweight the effect of extra collusion ማለት ነው። And as a result, this decreases the enzyme activity. So, optimum temperature for enzymes operating in different parts of living things is different. ለምሳሌ ቅድም እንዳልኳችሁ ለሰው ኦፕቲመም ቴምፕሬቸር 37 ዲግሪ ሴልሺየስ አካባቢ ነው። ለብዙ እጽዋት በተለይ ትሮፒክስ ላይ ለሚኖሩ 5 ዲግሪ ሴልሺየስ አካባቢ። ቴርሞፊሊክ ባክቴሪያ ለሚባሉት ቴርሞፊሊክ ባክቴሪያ የምንለው ሂት ላቪንግ ባክቴሪያ እንደ ቬንት ውስጥ የሚኖር ለምሳሌ የቮልካኒክ ማግማ ውስጥ የሚኖሩ ባክቴሪያዎች አሉ፣ እንደ ኤርታል ማግማ እንደዚህ ያሉ። ለነሱ ደግሞ ኦፕቲመም ቴምፕሬቸራቸው እስከ 90 ዲግሪ ሴልሺየስ ነው። ያው ሂት ላቪንግ ስለሆነ ኢንዛይሞቻቸውም ሂት ቶለራንት ናቸው ማለት ነው። የቴምፕሬቸርን ኢፌክት ካየን የፒኤችን ኢፌክት ደግሞ ሃው አሲዲክ መስት ኢት ቢ ብለን እንጠይቅና እንጀምራለን። ሶ pH scale is the measure of hydrogen ion concentrations of a given solution or a liquid system. በሆነ liquid system ውስጥ ወይም solution ውስጥ የሃይድሮጅን አየንስ ኮንሰንትሬሽን መለኪያ ነው pH scale የምንለው እና pH scale ranges from 0 to 14. 0 to 14 ስንል መሃል ላይ 7ን ይዘን 7 is a neutral pH። ከ7 በታች acidic pH ነው፣ ከ7 በላይ alkaline ወይም basic pH። እና the majority of enzymes in most of mammals functions most efficiently with a pH range of 6 to 8. 6 to 8 ማለት it's not too acidic, it is not too basic, ወደ ኒውትራሉ ከተቃረበ ነው። ግን ደግሞ ኤክሰፕሽኖች አሉ። ለምሳሌ ፔፕሲን ምንለው ሬኒን ጨጓራችን ውስጥ የሚሰሩ ኢንዛይሞች እነዚህ የሚመርጡት የፒኤች መጠን አሲዲክ ነው። ምክንያቱም ጨጓራችን ውስጥ ሃይድሮክሎሪክ አሲድ ስለሚመነጭ እና ፒኤቻቸው ከ1 እስከ 3 ሊሆን ይችላል። highly acidic. And significant change in pH can affect enzyme molecules. pH ከኦፕቲመሙ መቀየሩ የኢንዛይምን አክቲቪቲ አፌክት ያደርጋል። እንዴት ስንል አንድ by breaking ionic bonds that hold the tertiary structure of enzymes in place. የኢንዛይሞችን tertiary structure hold የሚያደርገው ቦንድ ብሬክ ያደርጋል ማለት ነው። and this leads to denaturation of enzymes. ሌላኛው by changing the charge on some of the amino acids that forms the active site. የኢንዛይም ሜን ኮምፖነንቱ ፕሮቲን ነው ብለናል። ፕሮቲኖች የሚሰሩ ደግሞ ከአሚኖ አሲድ እና በተለይ አክቲቭ ሳይቱ አካባቢ ያለው ስትራክቸር ሰርተው የሚገኙ
አሚኖ አሲዶችን ቻርጅ ኮምፖዚሽን በመቀየር ኢንዛይሙ ዲኔቸርድ እንዲሆን ሊያደርጉ ይችላሉ ማለት ነው። ሌላው ኮንሰንትሬሽን ነው። the other factor that affects enzyme activity, concentration of substrate. እንዳረሱ ቴምፕሬቸር ኢፌክቱ መጀመሪያ የመጨመር ነው። ከዛ ኦፕቲመም ላይ ደርስና ዲክላይን ያደርጋል። ፒኤችም እንደዛ ነው። መጀመሪያ የመጨመር ነው፣ ኦፕቲመም ይደርሳል፣ ዲክላይን ያደርጋል። The activity of enzymes depends on the number of molecules per second that binds on the enzyme to form enzyme substrate complex. Obviously, በሰከንድ ምን ያህል ሰብስትሬት ኢንዛይም አክቲቭ ሳይት ላይ ባይንድ ያደርጋል። ኢንዛይም ተርኖቨር ሬት ብለን የተማርነው ፓርት 2 ላይ ማለት ነው። So number of substrate molecules present must affect the enzyme activity. የሰብስትሬቱ መጠን ሲጨምር የኢንዛይሙ አክቲቪቲ አፌክትድ ይሆናል። Increase in concentration of substrate means more collision between the substrate and the enzyme. ምን ማለት ነው? አንድ ሲስተም ውስጥ የሰብስትሬቶች ቁጥር ሲጨምር ኢንዛይሞቹ ሞር ኮላይድ የማድረግ እድላቸውና ኢንዛይም ሰብስትሬት ኮምፕሌክስ ከሰብስትሬቱ ጋር የመፍጠር እድላቸው ይጨምራል። ግን ከሆነ ኦፕቲመም ሌቭል በላይ ሰብስትሬቱ የምንጨምረው ከሆነ ኢንዛይሞቹ ሁሉ ቢዚ ይሆናሉ፣ ኦኩፓይድ ይሆናሉ። ከዛ በላይ ሰብስትሬቱን መጨመር የሪአክሽኑ ሬት ላይ ምንም ኢፌክት የለውም ማለት ነው። እዚህ ጋር እንደምታዩት ልላቸው የፈለኩት ምንድነው? ኮንሰንትሬሽኑ ሲጨምር የኢንዛይሙ አክቲቪቲ እየጨመረ ይሄዳል። እዚህ ጋር እንደምታዩት ግን በኋላ ኢንዛይሙ አት ማክሲመም ተርኖቨር ሬት እየሰሩ ከሆነ ኢንዛይሞቹ ከዛ በላይ ካፓሲቲ ከሌላቸው ነው። ሁሉም ኢንዛይሞች ቢዚ ከሆኑ ከዛ በላይ ሰብስትሬቱን ብንጨምረው ኢፌክቱ ዜሮ ነው የሚሆነው። አይቀንሰውም አይጨምረውም፣ ኮንስታንት ነው የሚሆነው ማለት ነው። ምክንያት ስንል because all of the enzymes are at their maximum turnover rate ማለት ነው። ቴምፕሬቸር ላይ ከኦፕቲመም በኋላ ዲክላይን የማድረግ ኢፌክት ነው ያለው። ፒኤች ላይ ከኦፕቲመም በኋላ ዲክላይን የማድረግ፣ ኮንሰንትሬሽን ግን ከኦፕቲመም በኋላ ኮንስታንት ነው የሚሆነው ማለት ነው። ሌላው የምናነሳው ተማሪዎች ኢንዛይም ካይኔቲክስ። ኢንዛይም ካይኔቲክስ ምንድን ነው ስንል enzyme kinetics describes the rate of chemical reactions that are catalyzed by enzymes and the binding affinities of substrate, inhibitors, and maximal catalytic rates. የኢንዛይሙ ኬሚካል ሪአክሽኑን ካታላይዝ የሚያደርግበት ሬት ያጠናልናል። በተጨማሪ ባይንዲንግ አፊኒቲስ ኦፍ ሰብስትሬት የሰብስትሬቶቹ የኢንዛይም አክቲቭ ሳይት ላይ ባይንድ የማድረግ ቴንደንሲ ያጠናልናል። የኢንሂቢተሮችም ኢንዛይሙ ላይ ባይንድ የማድረግ ኢንሂቢተርስ ማለት እንማራቸዋለን የኢንዛይሙን አክቲቪቲ ስሎ የሚያደርጉ ሪታርድ የሚያደርጉ ወይም ቶታሊ የሚያቆሙ ማለት ነው። ኢንሂቢት ማለት መከልከል ማገድ ማለት እና ደግሞ the maximum catalytic rate of enzymes achieved ኢንዛይሞቹ ማክሲመም ካታላይቲክ ሬታቸው ምን ያህል ነው የሚለውን የሚያጠና ነው። So enzyme kinetics explains that enzymes speed up biochemical reactions by lowering activation energy, obviously. And then they turn reactants to products. Hence, concentration of enzymes and substrates determine the rate of biochemical reactions. ስለዚህ የኢንዛይሙ እና የሰብስትሬቱ ኮንሰንትሬሽን ይሄንን ዲተርሚን እንደሚያደርግ ግልጽ ነው። እና ኢንዛይም ካይኔቲክስ ሞዴሎች አሉት። ብዙ ጊዜ የምናውቀው ሞዴል ሚቼሊስ ሜንተን ሞዴል ይባላል። ፎርሙላ ሚቼሊስ ሜንተን ፎርሙላ takes a form of
equation, mathematical equation that describes the rate of enzymatic reactions. የኢንዛይሞችን ሪአክሽን ፍጥነት ወይም ኢንዛይሞቹ ምን ያህል ነው ሪአክሽኑን ያፈጠኑት የሚለውን በማቴማቲካል ፎርሙላ ለማስቀመጥ ይሞክራል። በዚህ ፎርሙላ ላይ ኮንሲደር የሚያደርጋቸው ፋክተሮች አሉ። አንደኛው የሚያየው ሪአክሽን ሬት ነው፣ የሪአክሽኑን ፍጥነት። ሁለተኛ ሬት ኦፍ ፎርሜሽን ኦፍ ፕሮዳክት ቱ ዘ ኮንሰንትሬሽን ኦፍ ዘ ሰብስትሬት፣ ፕሮዳክት የመፈጠር ፍጥነቱ ከሰብስትሬቱ ኮንሰንትሬሽን ወይም ብዛት አንጻር ለማየት ይሞክራል። and the model explains the relationship between rate of enzyme catalyzed reaction V1 ምንለው enzyme catalyzed reaction ነው፣ ኮንሰንትሬሽንን ይመለከታል እና ሁለት ኮንስታንቶች አሉት Vmax እና Km ምንላቸው። ኢኩዌሽኑን ስናየው V1 ያ ማለት speed of enzyme catalyzed reaction ማለት ነው is equals to Vmax ምንለው the maximum velocity or the maximum rate of reaction ማለት ነው Vmax ምንለው። S ምንለው concentration of substrate ነው። Km ምንለው substrate concentration at half maximum velocity ወይም ደግሞ ሚቼሊስ ኮንስታንት እንለዋለን ማለት። ስለዚህ ይሄ ሚቼሊስ ሜንተን ፎርሙላ የኢንዛይምን ካታላይቲክ ኢፌክት በዚህ መንገድ ያስቀምጥልናል ማለት። ሌላው ምናየው how much enzyme should be there፣ የቴምፕሬቸርን ኢፌክት አየን፣ የፒኤችን ኢፌክት አየን፣ የሰብስትሬት ኮንሰንትሬሽንን ኢፌክት አየን። ከዛ ጋር አያይዘን ሚቼሊስ ሜንተን ፎርሙላ ኦፍ ኢንዛይም ካይኔቲክስን አየን። ቀጥለን የኢንዛይም ኮንሰንትሬሽን በሬት ኦፍ ሪአክሽኑ ላይ ያለውን ኢፌክት ስናይ assuming constant large supply of substrate molecule each enzyme molecule will work at a maximum turnover rate። ምን ማለት ነው? በአንድ ሲስተም ውስጥ ሰብስትሬቶች ኮንስታንት ቢሆኑ እያንዳንዱ ኢንዛይም በማክሲመም ተርኖቨር ሬት ነው የሚሰራው፣ በማክሲመም አቅሙ ነው የሚሰራው ማለት ነው። ያ ማለት at maximum rate of its capacity ሰብስትሬቶችን ባይንድ እያደረገ ይቀጥላል። therefore the reaction rate will be directly proportional to the number of enzymes። ያ ማለት ምንድነው? የኢንዛይም ቁጥር ሲጨምር ሬት ኦፍ ሪአክሽን ምን እያደረገ ይሄዳል? እየጨመረ ይሄዳል። increase in concentration will increase in rate of reaction ማለት ነው። however increasing the concentration of enzyme will not increase activity of the enzyme። ይሄን ማወቅ ያስፈልጋል። ኢንዛይሙን የኢንዛይም ኮንሰንትሬሽን መጨመሩ ኢንዛይሙን ሞር አክቲቭ አያደርገው። ኦልሬዲ ኢንዛይሙ ቁጥርም ትንሽ ይሁን የኢንዛይሙ ቁጥር በሲስተሙ ውስጥ ብዙም ይሁን የኢንዛይሙ አክቲቪቲ ተመሳሳይ ነው፣ ወይም ኢንዛይሙ ስራውን የሚሰራበት ትጋት ተመሳሳይ ነው። ግን ደግሞ ኢንዛይሙ ምን ቢተጋ የሰብስትሬቱ ቁጥር ከኢንዛይሙ ቁጥር በጣም የሰብስትሬቱ ቁጥር ከኢንዛይሙ ቁጥር በጣም ከበለጠ ኢንዛይሙ አት ማክሲመም ተርኖቨር ሬት እየሰራ ራሱ ሪአክሽኑ ምን ሊሆን ይችላል? ዘገምተኛ ሊሆን ይችላል። ለምን ስንል የሰብስትሬቱ ኮንሰንትሬሽን እና የኢንዛይሙ ኮንሰንትሬሽን ሲወዳደር የሰብስትሬቱ በጣም የጎላ መጠን ልዩነት ካለው፣ ግን ደግሞ የሰብስትሬቱ ቁጥር ከፍ ብሎ እና ኮንስታንት ሆኖ የኢንዛይሙን ቁጥር እየጨመር ነው ስንሄድ ሬት ኦፍ ሪአክሽኑ ምን እያደረገ ይሄዳል? እየፈጠነ ይሄዳል። ሬት ኦፍ ሪአክሽኑ በጣም ይፈጥናል። ይሄ የሚሆነው ግን የኢንዛይሞቹ አክቲቪቲ ሬት ኦፍ አክቲቪቲ ስለተቀየረ አይደል። ሬት ኦፍ አክቲቪቲያቸው ተቀይሮ ሳይሆን ሞር አክቲቭ የሆኑ ኢንዛይሞች ስለመጡና ሞር ሰብስትሬቱን አክሰስ ማድረግ ስለቻሉ ነው ማለት። ስለዚህ each enzyme molecule will be working at maximum turnover regardless of the concentration of the substrate ማለት ነው።
So the activity of the enzyme is likely to remain constant. የኢንዛይሙ አክቲቪቲ ኮንስታንት ነው። ሬት ኦፍ ሪአክሽኑ ግን ይፈጥናል፣ ይጨምራል። ይሄንን ለይታችሁ የኢንዛይሙ ትጋት ቁጥሩ ብዙ የሚሆን ትንሽ ይሆን ኮንስታንት። ኢንዛይም ቁጥር ግን ሲበዛለት ሁሉም በዛ አይነት ማክሲመም ሬት ኦፍ ሪተርን ስለሚሰራ ሪአክሽኑን ያፈጥነዋል ማለት ነው። ቀጥሎ የምናየው ጥያቄ how do substances affect enzyme? substances ስንል ቤዚካሊ ኢንሂቢተሮችን ምናነሳው። ኢንሂቢተሮች የቴምፕሬቸርን ኢፌክት አየ፣ የፒኤችን አየ፣ የኮንሰንትሬሽን ኦፍ ሰብስትሬት አየ፣ ኮንሰንትሬሽን ኦፍ ኢንዛይምስ አየ፣ የኢንሂቢተሮችን። ኢንሂቢተርስ ምንድናቸው ስንል ኢንሂቢተርስ are substances that inhibit, retard or slow down or even stop activities of enzyme. They might cease activities of enzyme. እነዚህ ናቸው ኢንሂቢተርስ የምንላቸው። እና ኢንሂቢተሮችን በተለያየ መንገድ ክላሲፋይ እናደርጋለን። አንደኛው መንገድ on the basis of where the inhibitors on the basis of how the inhibitors bind on the enzyme. እንዴት ነው ኢንዛይሙ ላይ ሄደው የተጣበቁት በሚለው ለሁለት እንከፍላለን። ባይ ስትሮንግ ኮቫለንት ቦንድ ነው ባይንድ ያደረጉት ወይስ ባይ ዊክ ቦንድ ነው ባይንድ ያደረጉት በሚለው። ኢንሂቢተሮቹ በስትሮንግ ኮቫለንት ቦንድ ባይንድ ካረጉ ሄደው ኢንዛይሙ ላይ ከተጣበቁ አይለቁም ማለት ነው፣ ፐርማነንት ነው። ስለዚህ ኢንዛይሙን ካቆሙት ወይም ስቶፕ ካረጉት ወይም ከስራ ውጭ ካረጉት ኢፌክታቸው ቋሚ ነው። ኢንዛይሙ ከዛ በኋላ መልሶ ፈንክሽናል መሆን አይችልም። እንደዚህ አይነት ኢንሂቢተሮች ኢሪቨርሰብል ኢንሂቢተርስ ይባላል። ሪቨርሰብል ኢንሂቢተርስ የሚባሉ ግን they bind on the enzyme with weak force or weak bond። ስለዚህ በአክቲቬተር አማካይነት ለቀው ይነሳሉ ማለት ነው። ስለዚህ their effect is temporary። የዛኛው ኢፌክት ግን ፐርማነንት። So reversible inhibitors, irreversible inhibitors binds strongly to the enzyme, usually with a covalent bond, causing a permanent effect on the enzyme. ምሳሌ ስንወስድ ፔንኪለር እንውሰድ። ለምሳሌ አስፕሪን። አስፕሪን ብዙ ጊዜ ለተለያዩ ፔኖች፣ ለራስ ምታት፣ ለመገጣጠሚያ ህመም እንደዚህ የምንወስደው ፔንኪለር። አስፕሪን ለምሳሌ ኢንሂቢተር ነው። ህመሙ የሚተላለፍበትን መንገድ የፔን ሴንሴሽን ማለት ፔንኪለር ስንወስድ ፔኑ አልጠፋም። ምንድነው የሚሆነው? we no more feel the pain። ዳሴታ ፔኑ ፊል ማድረግ እናቆማለን እንጂ ፔንኪለር ወሰድን ማለት it doesn't mean we are healed or the pain is no more. That is not the case. When we take painkiller we no more feel the pain. አስፕሪን የሚሰራበትን መንገድ ስናይ አስፕሪን ሄዶ ባይንድ የሚያደርገው እንደ ኢንሂቢተር ኦክዛሎ ኦክሲዴዝ ሳይክሎ ኦክሲዴዝ 2 የሚባል ኢንዛይም ላይ ነው ባይንድ የሚያደርገው። This enzyme is important enzyme in production of prostaglandins which gives a sensation of pain. prostaglandins የሚባሉት ሆርሞኖች የህመም ስሜት እንዲሰማን የሚያደርጉ ናቸው። ስለዚህ እነዚህ ሆርሞኖችን ፕሮዲዩስ የሚያደርገው ኢንዛይም እነዚህ ሆርሞኖች ፕሮዲዩስድ የሚሆኑበትን ሪአክሽን ካታላይዝ የሚያደርገውን ኢንዛይም ሄዶ ያቆመዋል። ኢንዛይሙ ሲቆም ፕሮስታግላንዲን ፕሮዲዩስድ የሚሆንበት ሪአክሽን ስቶፕ ያደርጋል። ፕሮስታግላንዲንን ፕሮዲዩስ አናረግም። as a consequence we no more feel pain። ይሄን ለማድረግ አስፕሪንን እንወስዳለን። አስፕሪን ኢንሂቢተር። ምን አይነት ኢንሂቢተር? ኢሪቨርሰብል ኢንሂቢተር። አስፕሪን ባይንድ ካረገ በኋላ ኢፌክቱ ፐርማነንት ነው። ያ ኢንዛይም ከጥቅም ውጪ ነው የሚሆነው ማለት። Reversible inhibitors bind weakly on the enzyme and they can their effect is temporary። ሁለት አይነት ሪቨርሰብል ኢንሂቢተሮች አሉ።
በምን መስፈርት ለሁለት ከፈልናቸው ስንል የት ነው ባይንድ የሚያደርጉት በሚለው። ኢንዛይሙ ጀነራሊ ሁለት ፓርት ነው ያለው። አክቲቭ ሳይት ሰብስትሬቱ ባይንድ የሚያደርግበት ስፔሲፊካሊ ሼፕድ ስትራክቸር፣ አሎስትሪክ ሳይት the other side of the enzyme። ኮምፒቲቲቭ ኢንሂቢተርስ የሚባሉት ባይንድ የሚያደርጉት አክቲቭ ሳይቱ ላይ። ለምን ተፎካካሪ ኢንሂቢተሮች ተባሉ ስንል ከማን ጋር ይፎካከራሉ? ከሰብስትሬቱ ጋር ለአክቲቭ ሳይቱ ስለሚፎካከሩ ኮምፒቲቲቭ ኢንሂቢተርስ ይባላል። ነን ኮምፒቲቲቭ ኢንሂቢተርስ ግን የሚባሉት አክቲቭ ሳይቱን ጋር ከሰብስትሬቱ ጋር ለአክቲቭ ሳይቱ ኮምፒት ያደርጉ የነው ባይንድ የሚያደርጉት አሎስትሪክ ሳይቱ ላይ ነው። ግን ደግሞ ኮንሲኩዌንሳቸው ኢፌክታቸው አክቲቭ ሳይቱን ሼፕ ይቀይረዋል ማለት ነው። ስለዚህ ለምሳሌ እዚህ ጋር እንደምታዩት እዚህ ጋር በቢጫ የምታዩት ሰብስትሬቱ ነው። በቀይ የምታዩት ኢንሂቢተሩ ነው። ኢንሂቢተሩ ኮምፒቲቲቭ ኢንሂቢተር ስለሆነ ከሰብስትሬቱ ጋር ሴም ስትራክቸር ነው ሼፕ ነው ያለው። ከዛ በኋላ ይሄ ደግሞ በሰማያዊ የምናየው ኢንዛይሙ ነው። ኢንዛይሙ ላይ መጥቶ አክቲቭ ሳይቱ ላይ ባይንድ ያደርጋል ማለት ነው። ከዛ በኋላ ኢንዛይሙ አክቲቭ ሳይቱ ተያዘ ማለት ሰብስትሬት ባይንድ ማድረግ አይችልም፣ ስራ ቆመ ማለት ነው። ነን ኮምፒቲቲቭ ኢንሂቢተርስ ደግሞ አሎስትሪክ ሳይቱ ላይ ባይንድ ያደርጋሉ። ስቲል they cause conformational change on the active site of the enzyme። የኢንዛይሙ አሎስትሪክ ሳይቱ ላይ ባይንድ ቢያደርጉ የኢንዛይሙን አክቲቭ ሳይት ሼፕ ይቀይሩታል። የኢንዛይሙ አክቲቭ ሳይት ሼፕ ተቀየረ ማለት ስቲል ኢንዛይሙ ፈንክሽናል አይሆንም ማለት ነው። ሌላው አይነት ኢንሂቢተር ብዙ ጊዜ የምናነሳው ኢንድ ፕሮዳክት ኢንሂቢተር ምንለው። This is common in living things. Many substances that are produced in a cell as a result of metabolic pathways can be represented in this form። እዚህ ጋር የምታዩት ሪአክሽን ሰብስትሬት ኤ አለ፣ ካታላይዝ የሚያደርገው ኢንዛይም ዋን አለ። ሰብስትሬት ቢ አለ፣ ካታላይዝ የሚያደርገው ኢንዛይም ቢ አለ፣ አሚን ኢንዛይም ቱ አለ። ሰብስትሬት ሲን ደግሞ ካታላይዝ የሚያደርገው ኢንዛይም ስሪ አለ እና ሰብስታንስ ዲ አለ። እዚህ ጋር ስታዩት የዚህ ሪአክሽን ዓላማ ሰብስታንስ ዲን ፕሮዲዩስ ማድረግ፣ ግን ደግሞ ሰብስታንስ ዲን በሰውነታችን ውስጥ የምንፈልግበት መጠን አለ። ከዛ መጠን በላይ ሰብስታንስ ዲን አንፈልግም። ባዮሎጂ ምን ይላል? ኤክሰስ ኦፍ ኤኒቲንግ ኢዝ ቶክሲክ ይላል። ለባዮሎጂ መርዝ የምንለው ማንኛውም የበዛ ነገር ነው። ስለዚህ we don't need excess of substance D. When we have enough of substance D በቂ ያህል ሰውነታችን ውስጥ ፕሮዲውስድ ሲሆን ምን ይሆናል መሰላችሁ? ሰብስታንስ ዲ ይመጣና ሄዶ ኢንዛይም ዋን ላይ ባይንድ ያደርጋል። ኢንድ ፕሮዳክቱ ማለት ሰብስታንስ ዲ መጥቶ ኢንዛይም ዋን ላይ ባይንድ ያደርጋል። ከዛ በኋላ ኢንዛይም ዋን ሰብስታንስ ኤን ባይንድ ማድረግ አይችልም ማለት ነው። ኦልሬዲ አክቲቭ ሳይቱ በማን ተይዟል? በኢንድ ፕሮዳክት። ስለዚህ ይሄ ኢንድ ፕሮዳክት ሪአክሽኑን ምን ያደርገዋል? ያቆመዋል። እንዲህ አይነት ኢንሂቢተር ኢንድ ፕሮዳክት ኢንሂቢተር ተብሎ ይጠራል ማለት እና በዚህ መልክ ልታዩት ትችላላችሁ። ስለዚህ this is at least inefficient producing that something that is not being used in the body አይደል? and may be potentially harmful because high concentration could be toxic ቅድም እንዳልኩ። ስለዚህ ሰብስታንስ ዲ የምንፈልገውን ያህል ከሰራም በኋላ ሰብስታንስ ዲ የሪአክሽኑን መነሻ የመጀመሪያውን ኢንዛይም አክቲቭ ሳይት ቢዚ ሲያደርግ ባይንድ ሲያደርግና ሲያቆመው the whole reaction comes to halt ስቶፕ ያደርጋል። ተባልቦላው ማጥፋት ማለት እዛ ሄዳችሁ መስመሩን ትታችሁ መጀመሪያ የነበረውን ከመነሻው ስታጠፉ። ብዙ ጊዜ ኢንድ ፕሮዳክት ኢንሂቢሽን ሰውነታችን ውስጥ የሚካሄደውን ብዙ ሪአክሽኖች ኢንሂቢት የምናደርግበት ሂደት ነው። ጥሩ ተማሪዎች፣ በቀጣይ የምናየው ኔሚንግ ሲስተም ኦፍ ኢንዛይምስ። ሃው ዱ ዊ ኔም ኢንዛይምስ? ብዙ ጊዜ
The common naming system of enzymes is by adding the suffix ASE at the end of the substrate. ኢንዛይሙ ካታላይዝ በሚያደርገው ሰብስትሬት ስም ላይ ምን አይነት ተቀጥላ እንጨምራለን? እንደ ሰፊክስ የመጨረሻ ተቀጥላ ኤሲ በመጨመር ምሳሌ ሊፒድን ካታላይዝ የሚያደርገው ሊፔዝ፣ ኤቲፒን ካታላይዝ የሚያደርገው ኤቲፔዝ። ለምሳሌ ሱሲኔት ዲሃይድሮጂኔስ ይሄ ሪሙቫል ኦፍ ሃይድሮጂን አይንስ ፍሮም ሱሲኔት የሚባለውን በሴሉላር ሪስፓይሬሽን ጊዜ በክረብ ሳይክል ጊዜ ሱሲኒልን ከሱሲኒል ላይ ሃይድሮጂን አይን ሪሙቭ የሚያደርገውን ምን እንለዋለን? ሱሲኔት ዲሃይድሮጂኔዝ እንላለን። ዲኤንኤ ፖሊመሬዝ ምን እንለዋለን? ጆይኒንግ ኒውክሊዮታይድስ ቱ ፎርም ዲኤንኤ። ዲኤንኤዎች ማን ነው? ኒውክሊዮታይዶችን እየቀጣጠለ ዲኤንኤ ፎርም የሚያደርግ ይሄ ኮመን ኔሚንግ ሰብስትሬቱ ላይ ኤኤስኢን እንደ ሰፊክስ መጨመር። አንዳንዴ some enzymes are named on the basis of the reaction that they catalyze. ካታላይዝ በሚያደርጉትም ሪአክሽን የሚሰየሙ አሉ። ለምሳሌ ፖሊመሬዝ እንለዋለን። ፖሊመራይዜሽን ሪአክሽን ላይ ይሳተፋል። ዲሃይድሮጂኔዝ ምንለዋለን? ሪሙቫል ኦፍ ሃይድሮጂን አተምስ ኦር አይንስ ፍሮም a group ማለት ነው። Sometimes enzymes are named after the first substance from which they are extracted or discovered. አንዳንድ ኤንዛይሞችን መጀመሪያ ከተገኙበት ሰብስታንስ ተነስተን ኔም እናደርጋቸዋለን። ለምሳሌ ፓፓይን የሚባል ኤንዛይም አለ። መጀመሪያ ዲስከቨርድ የሆነው ከፓፓያ፣ ስለዚህ we call it papain. Others are named according to where they act. አንዳንዶቹ ደግሞ ስራቸውን በሚሰሩበት ቦታ ኔምድ ይሆናሉ። ለምሳሌ ኢንተስታይናል ፕሮቴዝ ምንለዋል? ስራው የሚሰራው ፕሮቴዝ ነው፣ ግን ፕሮቲንን ነው ዳይጀስት የሚያደርገው፣ ግን ጨጓራ ውስጥ ነው ይሄን ስራ የሚሰራው። አንጀት ውስጥ ነው። ጨጓራ ውስጥ የሚሰራ አለ። ለምሳሌ ፔፕሲን ለምሳሌ ፕሮቴዝ ኢንዛይም ነው፣ ጨጓራ ውስጥ ነው የሚሰራው። ፕሮቴዝ ወይም ትሪፕሲን የምንለው ደግሞ ኢንተስታይናል ኢንዛይም ነው። ስለዚህ አራተኛው መንገድ ምንድን ነው? ስራቸውን ከሚሰሩበት ቦታ ተነስተን ኔም ማድረግ ነው። ሌላው the names of some enzymes end with IN indicating that they are basically proteins. አንዳንድ ኢንዛይሞች ስማቸው የሚያልቀው በአይኤን ነው እና ፕሮቴዝ ኢንዛይም እንደሆኑ ይጠቁማል። ለምሳሌ ፔፕሲን፣ ትሪፕሲን በአይኤን ነው የሚያልቀው ስማቸው ማለት ነው። ሌላው ይሄ ምን ይነግረናል መሰላችሁ ተማሪዎች? there is no one uniform way of naming enzymes ማለት ነው። አንዳንዱ ዲስከቨርድ ከሆነበት ቦታ፣ አንዳንዱ ኤኤስሲ እንደ ሰፊክስ በመጨመር፣ አንዳንዱ ካታላይዝ በሚያደርገው ሪአክሽን አይነት፣ አንዳንዱ ፈንክሽናል በሚሆንበት የሰውነት ክፍል አይነት፣ አንዳንዱ ፕሮቴዝ መሆኑን ለመጠቆም አይን በመጨመር። ስለዚህ in order to have a general consensus we need to have one standardized naming system. አንድ ዓለም አቀፋዊ የሆነ ኔሚንግ ሲስተም ያስፈልግ ነበር። በዚህ የተነሳ ኢንዛይም ኮሚሽን የሚባል ኮሚሽን ወይም አካል decided to produce a systematic way of naming enzymes based on the way in which the enzymes act. ኢንዛይሞቹ ስራቸውን በሚሰሩበት መንገድ በባህሪያቸው አንድ ስታንዳርድ የኢንዛይም ኔሚንግ ሲስተም መኖር እንዳለበት አምኖ አወጣ። ይሄ ቦዲ ኢንዛይም ኮሚሽን ቦዲ sets up to produce a systematic way of naming enzymes ማለት እዚህ ጋር ኢንዛይምስ ክላሲፊኬሽን ኤንድ ሲስተማቲክ ኖሜንክሌቸር አመጣ ማለት። መጀመሪያ ኢንዛይሞቹ ምን አረጋቸው? ክላሲፋይ አረጋቸው። በምናቸው? እንደ ባህሪያቸውና እንደሚሰሩት ስራ ካታላይዝ እንደሚያደርጉት ሪአክሽን ክላሲፋይ አረጋቸው። ወደ ስንት ክላሲፋይ አረጋቸው?
ወደ 6 እነዚህ ስድስቱን ስናይ የመጀመሪያው ኦክሲዶ ሪዳክቴዝ ይባላል። ኦክሲዴሽን ሪዳክሽን ሪአክሽን የሚያካሂዱ ስራቸው ምንድነው? ትራንስፈር ኦፍ ሃይድሮጂን ኤንድ ኦክሲጅን አተምስ ኦር ኤሌክትሮንስ ፍሮም ዋን ሰብስትሬት ቱ አናዘር። ለምሳሌ ዲሃይድሮጂኔዝ መውሰድ እንችላለን። ሁለተኛው ክላስ ትራንስፈሬዝ ይባላል። ስማቸው እንደሚያመለክተው they transfer a group, a specific group from one substrate to another. ሌላው ሃይድሮላይሲስ ይባላል። ሃይድሮላይሲስ ሲባል ሃይድሮላይሲስ ሪአክሽን ካታቦሊክ ሪአክሽን ነው። breaking down of large molecules into simpler forms by the addition of water ነው። እና ሃይድሮላይሲስ የሚባሉ ኢንዛይሞች አሉ። አይዞመሬዝስ የሚባሉ ኢንዛይሞች አሉ። Isomerizes, they change molecular form of the substance. Substanceዎችን molecular structure የሚቀይሩ። ሊያዚስ የሚባሉት ደግሞ non hydrolytic removal of a group or addition of a group. ሊያዚስ ከሃይድሮላይሲስ የሚለዩት ምንድነው? ውሃ ኢንቮልቭ አያደርግም። ለዛ ነው non hydrolytic የሚባለው። ስድስተኛው እና የመጨረሻው ክላስ ሊጌዝስ ወይም ሲንተቴዝ ይባላል። እነዚህ joining of two or more molecules by formation of new bond። ስለዚህ ሁሌ ኔም ለማድረግ መጀመሪያ ምን ማድረግ አለብን? ክላሲፋይ ማድረግ። ኢንዛይም ኮሚሽኑ ኢንዛይሞችን ወደ 6 ክላስ ከፈላቸው። በምን መስፈር? ካታላይዝ በሚያደርጉት ሪአክሽን አይነት ማለት ነው። እና እያንዳንዱን ክላስ ወደ ሰብ ክላስ ከፈለው። እያንዳንዱን ሰብ ክላስ ደግሞ ወደ ሰብ ክላስ ከፈለው። ከዛ በእያንዳንዱ ሰብ ክላስ ስር ደግሞ ሴሪያል ነምበር ሰጣቸው። ስንት ሌቭል ማለት ነው? የመጀመሪያው ሌቭል ክላስ ስንት ክላስ? 6 ክላስ። ከዛ ሰብ ክላስ ሁለተኛ ሌቭል። ከዛ ሶስተኛ ሌቭል ሰብ ክላስ። አራተኛ ሌቭል ሴሪያል ነምበር አርጎ ሃይራርኪካሊ አስቀመጠ ማለት ነው። እዚህ ጋር ኢንዛይም ሲሰጠን ኢሲ ለምሳሌ እዚህ ጋር ምሳሌ ተመልከቱ። ኢሲ ልና 3 4 11 1 ብሎ ይሰጠናል። ኢሲ stands for enzyme commission. 3 stands for a class, the 6th class. 4 stands for the subclass. 11 stands for the subclass. And 1 stands for the serial number. ስለዚህ እዚህ ጋር ለምሳሌ የቀድሙን ኢንዛይም ብናይ ምን ይላል? ኢሲ ኢንዛይም ኮሚሽን ነው። 3 መሆኑ ሃይድሮላይዝ መሆኑን ይነግረናል። 4 መሆኑ ፔፕቲዴዝ ነው። all enzymes in subclass 4 of class 3 are peptidase, hydrolysis of peptide bond. 11 sub class መኖሩ አናሚኖ ፔፕቲዴዝ መሆኑ ይነግረናል። ሴሪያል ነምበሩ 1 ደግሞ ሊዩሲን አሚኖ ፔፕቲዴዝ መሆኑ ይነግረናል ማለት ነው። ተማሪዎች የመጨረሻው ቶፒካችን ኢንዛይምን በተመለከተ some industrial use of enzyme technology። ኢንዛይሞች እንግዲህ they speed up biochemical reactions in living things ብለናል። ህይወት ባላቸው ነገሮች ላይ ባዮኬሚካል ሪአክሽኖቻችንን ስፒድ አፕ ያደርጋል። ስለዚህ ኢንዱስትሪያሊስቶች ከባዮሎጂስቶች ጋር በመተባበር ይሄን የሚያደርጉ ከሆነ ኢንዛይሞችን ኢንዱስትሪ ውስጥ እንዴት ነው ልንጠቀማቸው የምንችለው? ኃይልን ይቆጥቡልናል፣ ፕሮዳክሽን ኤፊሺየንሲ ይጨምሩልናል፣ ፕሮዳክሽን ኳሊቲ ይጨምሩልናል፣ ሌላም ብዙ ጥቅም ይኖራቸዋል። ስለዚህ how can we apply enzymes industrially ሲሉ in fact there are different enzymes applied in different industries። ለምሳሌ dairy industry እንመልከት። dairy industry ማለት
የወተትና የወተት ተዋጽኦ ማለት ነው። እዚህ ኢንዱስትሪ ውስጥ ለምሳሌ ባዮኬሚስ የሚባል ኢንዛይም አለ። ኢት ኢዝ ዩዝድ ቱ ፕሮዲውስ ቺዝ ኮአጉሌሽን ላይ ቺዝ ፕሮዳክሽን ላይ እንጠቀመዋለን። ላክቴዝ የሚባል ኢንዛይም አለ። ኢት ኢዝ ዩዝድ ቱ ፕሮዲውስ ላክቶስ ፍሪ ሚልክ። ላክቶስ ሚልክ ሹገር ነው እንደምታውቁት። ዜር አር ሰም ላክቶስ ኢንቶለራንት ላክቶስ አለርጂክ የሆነባቸው ሰዎች አሉ። ላክቶሱን ከሚልክ ውስጥ ለማውጣት ላክቴዝ ኢንዛይምን ይጠቀማሉ። ዲተረጀንት ኢንዱስትሪ ውስጥ ደግሞ እንደ ቆሻሻው አይነት ለምሳሌ ቆሻሻው ፕሮቲን ነገር ከሆነ እንቁላል እንደዚህ ነገር ከሆነ ልብሳችንን ያቆሸሸው ፕሮቴዝ ኢንዛይም የያዙ ፈሳሽ ደረቅ ወይም ደግሞ የፓውደር ሳሙናዎችን መጠቀም እንችላለን። ቆሻሻው ደግሞ ለምሳሌ ዘይት፣ ቅቤ፣ ግሪስ እንዲህ ነገር ከሆነ ሊፔዝ የያዙ እንጠቀማለን። ቆሻሻው ካርቦሃይድሬት የያዙ ነገሮች ያቆሸሹብን ከሆነ አሚሌዝ ኢንዛይሞችን ልንጠቀም እንችላለን። በቴክስታይል ኢንዱስትሪ ደግሞ በጨርቃጨርቅ ኢንዱስትሪ ውስጥ ፕሮቴዝ የሚባል ኢንዛይም አለ። ኢት ሪሙቭስ ሄር ፍሮም ሃይድስ። ለምሳሌ ይሄ ከቆዳ ላይ ፀጉርን ሪሙቭ ለማድረግ የእንስሳት ቆዳ አለ። ድሮ ትራዲሽናሊ ቆዳ ገርጋጅ የሚባል አለ። ያን ቆዳ ይፍቀዋል ፀጉሩን ማለት ነው። አሁን ግን ኢንዱስትሪያሊ ያ ቆዳ ላይ ያለው ፀጉር ፕሮቲን ነው። ፀጉር እንደምታውቁት ተማሪዎች ኬራቲን ነው። ኬራቲን ማለት ፋይብረስ ፕሮቲን ነው። ስለዚህ ፕሮቴዝ አፕላይ ሲያደርጉበት ፀጉሩን ሪሙቭ ያደርጋል ማለት ነው። ሊፔዝ ደግሞ ኢት ዲክሪዝ አኒማል ሃይርስ። ዲክሪዝ ማለት ምን ማለት ነው? አኒማሉ ቆዳው ከውስጥ የሚቀር ስጋ አለ። ብዙ ጊዜ ሰብኩታነስ ፋት ስለሚኖር ወይም ከቆዳ ስር ፋት ስለሚኖር ያ ፋት ሊኖር ይችላል እና እሱን ፋት ሪሙቭ ለማድረግ ሊፔዝ ይጠቀማሉ። ይሄ ፋት ብዙ ጊዜ ቆዳ ላይ የሚቀር ስጋ ብዙ ጊዜ ደደብ ይባላል በአማርኛ። ሌላው ዩዝ ኦፍ ሴሉሌዝ። ሴሉሌዝን ደግሞ የምንጠቀመው ቱ ባዮፖሊሽ ኮተን ፋብሪክስ፣ ከጥጥ የተሰሩ ፋብሪኮችን የጥጡ የተወሰኑ እንግዲህ ሴሉሎሶች ይኖራሉ። የጥጡ ከግንዱም ላይ ከሽፋኑም ላይ የቀሩ ነገሮችን ባዮፖሊሽ ለማድረግ ሴሉሌዝን እንጠቀማለን። እንዲሁም ደግሞ ዩዝ ሴሉሎዝ ቱ ባዮስቶን ደኒም። ደኒም ማለት የድርና ማግን ለማጠንከር ሴሉሎስን እንጠቀማለን ማለት ነው። ሴሉሌዝን እንጠቀማለን። ፉድ ፕሮሰሲንግ ኢንዱስትሪ ላይ ደግሞ ፔክቲኔዝን ልንጠቀም እንችላለን። ለምሳሌ ፍሩት ጁሶችን ፕሮሰስ ለማድረግ ያን ሁሉ ከመፍጨት ፔክቲኔዝ ኢንዛይምን አፕላይ ልናደርግ እንችላለን። ኢንቨሬዝን ደግሞ ቱ ፕሮዲውስ ሊኩዊድ ሴንተር ቸኮሌት። አንዳንድ ቸኮሌት ውጩ ሶሊድ ይሆንና ውስጡ ሊኩዊድ ያለው አለ። ይሄንን ፕሮዲውስ ለማድረግ ኢንቨሬዝን ልንጠቀም እንችላለን። ፐልፕ ኤንድ ፔፐር ላይ ደግሞ የወረቀት ፋብሪካዎች ላይ አሚሌዝ ኢዝ ዩዝድ ኢን ስታርች ኮንቨርዥን። ዛይላኔዝን ልንጠቀም እንችላለን። ኢስተሬዝን ልንጠቀም እንችላለን። ሜዲሲን ላይ ደግሞ ግሉኮስ ኦክሲዴዝን ልንጠቀም እንችላለን። የሊቨር ኢንዛይሞችን ልንጠቀም እንችላለን። ፐልሞዛይሞችን ልንጠቀም እንችላለን። ፋርማሲውቲካልስ ላይ ስትሪፕቶካይኔዝን ኢት ዲዞልቭድ ክሎትስ ኦፍ ሀርት አታክ ፔሸንትስ፣ የደም መርጋትን ዲዞልቭ ለማድረግ ያገለግላል። ፕሮዳክሽን ኦፍ አባካቪር ሰልፌት is controlled by enzymes ማለት። ስለዚህ ይሄ አባካቪር ሰልፌት is important in anti-retroviral drugs ወይም anti-HIV drugs ላይ important። ተማሪዎች የግሬድ 11 ዩኒት 3 ኢንዛይምስ ፓርት 3 እና የመጨረሻው ፓርት ይህን ይመስላል። በቀጣይ በዩኒት 4 እንገናኛለን። እስከዛው ድረስ ያላችሁበት መልካም ጊዜ